ሰላም ውድ ቤተሰቦቼ ዛሬ ፉል አብረን እንሰራለን። እንደዚህ ፉሌን ካበሰልኩ በኋላ ሽንኩርትና ዘይት አድርጌ እንደዚህ አብሬ አበስለዋለሁ። ከዛ በላይ ላይ በመቀጠል እንግዲህ በርበሬ አንድ የሻይ ማንኪያ የሚሆንና ቲማቲም አድርገን እንጨምራለን። በዚህ መልኩ ካቁላላን በኋላ ከዛ በመቀጠል የምናደርገው ነገር ምንድነው? ጠበስ ሲልልን ባቄላችንን በላዩ ላይ እንጨምራለን። ይሄው እንደምታዩት አሁን እንግዲህ ፉላችን ደርሷል። ከዛ እሱን ወደ ጎን እናረግና በመጥበሻ ላይ ዘይት አድርገን እንቁላል ጨምረን እንጠብሰዋለን። ለጣዕም ጨው ላዩ ላይ ማድረግ እንዳትረሱ። እንግዲህ እንደምታዩት አንድ ላይ አጠር ባለ መንገድ አቅርበናል። ከላይ ቃሪያና ሽንኩርት ከትፈን ለጣዕምና ለሽታ እንጨምራለን። እንግዲህ ከጎን ደግሞ ዛሬ አናናስ ጁስ ለማዘጋጀት አስቤያለሁ። አናናስ ጁስ በሚንት በጣም ነው የምወደው። እናንተ በምትወዱት መንገድ በወተትም ሊሆን ይችላል፣ በምትፈልጉት መንገድ ከሙዝ ጋርም ሊሆን ይችላል ማዘጋጀት ትችላላችሁ። እንደዚህ የተከተፈ የሚንት ቅጠል ናአና የምንለው ማለት ነው። እሱን ጨምረን አብረን እንፈጫለን። እንግዲህ እንደምታዩት ቁርስ ደርሰዋል። ለመብላት ዝግጁ ነን። እንግዲህ እናንተም እንደዚህ በየቤታችሁ አዘጋጅታችሁ መመገብ ትችላላችሁ ማለት ነው በምትፈልጉት መንገድ። እንግዲህ ዛሬ ሰንበት እንደመሆኑ መጠን ቡና አለ፣ ቡና እንጠጣለን። ለቻናሌ አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ ማድረግ እንዳትረሱ። ቀጣይ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ እላለሁ።